ግን ከዚች ልጅ ጋር ይታወቃሉ ጓደኛ ናቸው አሁን አስቡት ጓደኛው አሁን ይሄኔ ስንት ሚስጥር ሊኖራት ይችላል በነገራችን ላይ ማለት ነው የሆነ የማታውቁት ሰው ባላችሁን ሲያገባና የገንዘ ጓደኛችሁ አብራችሁ ከስራችሁ ሆና ሚስጥራችሁን የሆነ ነገር ክፉ እንደጉን እየነገራችኋት የምታደርገው ነገር በጣም ይለያያል እንደሌላ ሰው አላውቅም እኔ በቃ እኔ እንጃ አዩ ጓደኛዬ ብትሆን እኔ በቃ ሂጄ ራሱ ማንቃቱን ላይ መስለኝ በጣም ነው የሚያስጠላው ፌር አይደለም ጓደኛችሁ ያልሆነ ሴት ግን ልትረዱ ትችላላችሁ ምናልባት ወይ ስለማታቀኝ ነው ሁለተኛ ምናልባት ከሱ የበለጠ ህይወት ኖራለሁ ብላ ሊሆን ይችላል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ደህና ናችሁ በያላችሁበት ሰላም ናችሁ ሰላም ይያልኩ ማለት ነው ዛሬ ምንድነው ይዤላችሁ መጣሁት ከስንት ወር በፊት ነው ከአጥቃ 2 ወር ሆና ነው ሳይድ ሄደው 2 ወር 9 ወር በፊት መሰለኛ አዩና ሳይድ የተጋቡ 9 ወር ይሆናቸዋል መሰለኝ 9 ወር እንደዛ ቻይና ሄዶ ከተንበያስ 7 ወር አይ 9 ወር ይሆናቸው ግን 7 እና 8 ወር ይሆናቸዋል መሰለኝ አልሙሂም ወሩና አመቱኛ ምን አገባን የነሱን እንደርጉዜ እነሱን ወር ልቁጠር እንዴ ግን ለማንኛውም ማለት ነው የአዩ የሰራችሁ የዛሬ ስንት ወር የሰራችሁ ሰው የዘራውን ያጭዳል ሲል አባባል ይመስለኝ ነበር ለካን ሰው የዘራውን ያጭዳል የሚባለው አባባል ይህን ተረት የተረተው ሰውዬ ሐቀኛ ነው በጣም ማለት ነው ሰው የዘራውን ያጭዳል ማለት አዩ ላይ ሰራ እሱ የዛሬ ስንት አመት የሰራችውን ስራ ለዋላይ መተው ሰሩባት እንግዲህ ካሜራ አስቀምጠው ምን ብለው ሰይድ እኔ እንደተረዳሁት ልጁ አይናፋር ነገር ነው ከዛ ሰይድ ለልጁ ቀለበት እንዴት እንደሚያስርላት ያሳያል አንዳንድ ፊልም ላይ ህንድ ፊልም ላይ ምናምን እንደምናየው ማለት ነው ያሳያል ከዛ በኋላ ልጅቷ መጣ በድንገት ጥንቅ ታደርጋለች ማለት ነው ከዛስ እንደተለመደው በረኪና አጠጣለች ሰይድ ያገባታል እኔ አሳዘንሽኝ እውነት የኔ እናት ደሞኩ ጓደኛዋን ልጅቷ ጋር ጓደኛ ናቸው እውነት ለመናገር ማለት ጓደኛ ሲሆን ያማል እውነት አሁን እኔ ማለት ነው ሰይድ ማግባቱ ቢያናድደኝም ግን እኔ ካዩ ጋር ምንም አይነት ነገር ችግር የለብኝም ለምን ምንም ስላልሆነች ዛሬ ሂጃብ ልክ እንዳዩ ሂጃብ ማለት ነው ይንሸራተታል አዩ ስታወራ በቃ አስሬ ሂጃቧን እያስተካከለች ነውና የምታወራው እኔም በቃ ሲቆ አንዴ ሂጃብ ያላስተካከለ እንትላለች እየፈታች ታስራለች እኔም እንደሷንኩኝ እና ለማንኛውም ምን ወሬ ላይ ነበርኩኝ ሂጃቡን ስፈታው ወሬው አብሮ ተፈቶ ሄደ መሰለኝ ለማንኛውም እስኪ ወሬውም እንዲመጣልኝ ሰይድ ያደረገው እንዲገባችሁም ያያችሁትም ያላያችሁትም ካላችሁ እንድታዩት ማለት ነው ይሄው አሁን ቪዲዮውን አንድ ላይ ስለምን እንደማወራ እንዲገባችሁ ማለት ነው እና አንድ ላይ ነው ቪዲዮ ሲላሉ ሱራዴት የምረ ሱራዴት ከራገለገሪ ራገለንገሪን የወጅ ሱራዴት አከን ዱኑፈዱ ሲገለ ሜ ዱኑፈታ አከን ዱኑፈታ አማርት ተርካ ቀብዳሚ ደገሌ ሲርኩብሳ ዱኑፈደ ያማን ሲር አርጉ ቤክ ቤዛ ጃላሊ ከንኬ ነደማሴ ኡርገ ጉያ ሲ አርጌቲ በሬዱም ሲከንኬ ፉኛን ከ ዴራን akka itti jaallu soo agarte rifeensi kan kee diiman sun kan warqee fakkaasuun ofirra shaasha godha yeroo ati deemtu abjuu hundaan na dhufta ija kiyya duraa baduu didde beeza hedduu si jaaladha amartii tanarraa fuudhi hanga si jaaladhu jaalalli kee nadhamaasee ansi malee jiraachuu hin danda'u badad maaliif a'uuzu billahi Aku beza kasih dapat doa hai mata dapat. Kau beza asken drama dalam gujra dapat dua hasil gujra drama dalam. Apa tak berbar? Anu ni be kesi kau yang naik teti. Awo mal tadi. Kenapa bangga mereka? Kau beza tak lok. Beza andong korte. Kau itu rumah saya doi. Mal beza. Akati pasti nanti numne bale. Anu you bahaya sejalan dah. Beza malu bete sering nubani beza andong. Anu bete. Laki ambar isa. Malu bete. Anu bete. Net agak ya asal. Mal ab juga gerd. Ara beza benar shadam cing. Dia sasat. Ani ko anci. ስሚ አንቺ እኮ አጠገቤ የለሽም ለሱ እያስረዳሁት ነው እንዴ ልንገራት ፈራለሁ አለኝ እንደዚህ ብለ ተንበርካ አርግላት አዩ እንደዚህ አይደለም ቆይ ትስሚኝ ነኝ ቤዛ ስሚኝ ቆይ አንድ ጊዜ ስሚኝ እኔ ይኸውልሽ ሲጀመር እኔ ካሜራ አስቀምጬልህ አንዴ ስሚኝ አዳምጪ አንድ ጊዜ እኔ ለሱ እንዴት ቀለበል አርግላት ፈራውኝ ቀለበል ቃል ኪዳን ላርግላት ፈልጋለሁ አለኝ እኔ ሳትኖሪ ካሜራ አስቀምጬ
እንደዚህ ብዬ ለሱ ተንበርከከ እንደዚህ ብለህ አይነን ከፈራክ ጨፍንና ንገራት ብዬ ለሱ እያስረዳኝ ነው እያሳየኝ ነው አስረዳሁት። ከዛ አስረዳሁትና እሱ እንደዛ እንዲያደርግልሽ እኔ ካሜራ አስቀምጬ ልሄድ ነው። እኔ አንቺ እስክትመጪ እየጠበቅን ነው። እኔ ጨፍኜ ለሱ እያስረዳሁ ከመተሽ እንደመጣሽ እኔ ግራ ገባኝ። እኔ ማለት ነው መጀመሪያ ለሱ እያስረዳ ያለው እንዳስተረጎምኩት ወይ ደግሞ እንደተተረጎመልኝ ወይ ደግሞ ትርጉም በስለሺ ይሁን አይ ትርጉም በሱመያ የሆነ አልፎም ቢሆን ያመለጠ ሰማለው ማለት ነው። የኔ ፍቅር የኔ ውድ ያ ወርቅ እንደ ዞማ የወረደው ጸጉርሽ ፉኛ ማለት አፍንጫ መሰለኝ እና እንደዚህ እንደ ስንደዶ የቆመው አፍንጫሽ ያ በረዶ የሚመስለው ጥርስሽ ምንድነው ይሄ ቁጭ ያለው አይንሽ በእነሱ ሽታ ይበሉ ምን ረሰውት መሰለኝ እንደሱ በእነሱ ነገሮች በሙሉ ተማርክ ያለው የኔ ውድ ካላንቺ መኖር አልችልም ብሎ ሻሩካን እንትን ያስራል ቀለበት ለሰልማን ኻን ያሳየዋል እንዴት እንደሚያስር ሻሩካን ማለት ነው። ያኛ የቆመው ሰልማን እንበለውና ማለት ነው። እና ሻሩካን ደግሞ እንደሚታወቀው ሴቶች በጣም ይወዱታል፣ ሴቶች ይሞቱበታልና ይመጣና እንዲህ ሲያሳያት ሻሩካን የተንበረከከው ትመጣና ጣቷን ጥልቅ ታረጋለች። እኔ ግራ ይገባኝ ለምን አይነህን ጨፈንክ? ስሜቱ ሌላ ነገር ላይ ነው ማለት በስሜት ሌላ ነገር ላይ አዩን ያለበስካት መስሎ ነው። አይኔን ለምን ጨፍና አይኔን እንደዚህ ፍጥጥ አርገህ እንደዚህ ነው ማድረግ ያለብክ ማለት እሷ ስትመጣ የኔ ውድ የኔ ፍቅር ብለህ እንደዚህ ቀለበቱን ጥልቅ አርግላት አትለው ምን አይኔን አስጨፈነክ ነው እኔ ጥያቄ። ግን ለማንኛውም እውነት አዩ አሳዘነች። እኔም ስሜታዊ ሆኜ ሰይድ እየተናገርኩ ነው መሰለኝ። ቢስሚላ እኔ ያገባኝም ለማንኛውም ማለት ነው ምንድነው መሰላችሁ አሁን አዩ ናት ያሳዘነች። ለምን አሳዘነችሽ ጣውንትሽ ናት ምናምን ትልሻላችሁ። አሁን አዩ አላቃትም አታቀኝም። አሁን ግን ከዚች ልጅ ጋር ይታወቃሉ፣ ጓደኛ ናቸው። አሁን አስቡት ጓደኛው አሁን ይሄኔ ስንት ሚስጥር ሊኖራት ይችላል። በነገራችን ላይ ማለት ነው የሆነ የማታውቁት ሰው ባላችሁን ሲያገባና የገንዘብ ጓደኛችሁ አብራችሁ ከስራችሁ ሁና ሚስጥራችሁን የሆነ ነገር ክፉን ደጉን እየነገራችኋት የምታደርገው ነገር በጣም ይለያያል። እንደሌላ ሰው አላውቅም። እኔ በቃ እኔ እንጃ አዩ ጓደኛዬ ብትሆን እኔ በቃ ሂጄ ራሱን ማንቃቱን ላይ መስለኝ በጣም ነው የሚያስጠላው። ፌር አይደለም። ጓደኛችሁ ያልሆነች ሴት ግን ልትረዱ ትችላላችሁ። ምናልባት ወይ ስለማታቀኝ ነው። ሁለተኛ ምናልባት ከሱ የበለጠ ህይወት እኖራለሁ ብላ ሊሆን ይችላል። ወይ ደግሞ አንዳንድ ሴቶች እንደሚሉት እሷ ያጎደለችው ነገር ስላለ ነው ወደኔ የመጣው። ግን ማለት ነው እንደዚህ ብላችሁ እሷ የሆነ ያጎደለችበት ነገር ስላለ ነው ወደኔ የመጣው ብላችሁ የምታስቡት ሴቶች እንደናንተ አይነት ሴቶች ማለት ነው እሱ ያጎደለባት ነገር ይኖራል ብላችሁ ለምን አታስቡ? ለምን ሁሉ ጊዜ እያንዳንዱ ጥቃቅን ስተት ላይ ሴትን እንፈርዳለን? ልጅ ወንድ ላይ አትፈርዱ። ምናልባት ችግሩ ከሱ ቢሆን ምን አሳወቃችሁ? እና እኔ እንጃ። ለማንኛውም ማለት ነው አዩዬ እቻውን ቤዛ ተብየዋ ወይኔ እሷ ራሱ እንዳልሽ ወይኔ እኔ ራሱ ካላንተ መኖር አልችልም በጣም ወዳለሁ ምናምን እና ያለችው ሲነግሩኝ ማለት ነው። እውነት በቃ አው ለምን ሰይድ እንደው አራት ካልሞላ አያቆም ወይ አዩ እውነት አዩዬ እኔስ በደና ጊዜ ባንቺ ተገላግያቸዋለሁ። በቃ ልትጫረሱ ነው ከአራት ሴት ጋር ሰውሻል። ኑሮ ምን አይነት ኑሮ እንደምትኖሪ አላህ እንግዲህ ልቡን ይስጣችሁ። እስኪ ለማንኛውም ቪዲዮውን እንጨርሰው። ተስጃለት አስከኒት ሲያካ ወይ ቀለበቱን አንጭ ቆይ አውልቂው ቤዛ ቆይ አውልቂው አንድ ጊዜ ቤዛ ቆይ ትንጅሩ አውልቂው ቤዛ እንደ ጣትሽን ነው ቆርጦ ካልሆነ ወላሂ አውልቂው አሁን ማን ባፈዱ ቤዛ ባፈዱ አስከኒ እሺ ቆይ ገዲስ ቤዛ በቀኝ ነው ዲዳ ያየከ ሀቅ ሆዶ ትካይ ሆዶ እንካ አርግላት አንተ ራስህ ማተም አርግላት ይወራስ እንዴ ይሰስጃላት እኮ ነው ደገፈዱ እሱ ነው በጣም የሚወድሽ ያፈቅርሽ እንዴት ነው ያርግልሽ ፈርቶ ነው ይሄው ያርግልሽ ቀለበት አልመፈልጊው እኔ ለሱ ያሳየው ነበር እኔ ካጠገባችሁ ዞር ያለ ጨርሱ እናንተ ሁለት እትጎር እኮ ነው ባይስ ይጃላል ይሄው አርግልሽ እሱ አረክል አርገሞታል ፍቅር እንጂ ቀለበት ልብን አይገዛምሽ ገደል አንሺው ማደር ቤታ ነቲን ቆሲ ነቲን ተበቲን ከነቦደ እዚህ አርጉ ፈዱ ቤዛ ሆጀላ ደም ትበረት ተከተላትና አርግላት ቤዛ በገዛጂ ቤዛ ልበላ እችም ደሞ እንዳይ ራሴን አጠፋለሁ ካረገበ ቱን ለማው ተጠገይ
وفجأة سنفوت ملك كنجل لا إله إلا مشقة وما كم تسين عبدي أتي في بيزا ولي مرتني دراما رد لقو جرتني مي سايدو والله متي واو جمانة أتي فيديو رابط شو جاك كده ثنا نقول يوم تا أسوي شو أنتوا نلام وفجأة سيتوا كم تاع نفوت ملك فجأة سيتوا سمي دودي وفجأة تكم قول ستي ما نجراني وان ستي ما تكلم دابد تجيتا ፈጠር ሳይድን ሰማችሁት ቤዛ አለው ብሎ አዩዋል አዩ በቃ እውነት በረኪናው ብቻዋን ሳይሆን አብራ ነው የጋጠችው ማለት ነው አዩን ይወዳታል ግን እዚህ ጋር እኔ ያልገባኝ ነገር አንድ ነገር አለ በመጀመሪያ ደረጃ ለልጁ ስታስረዳው ለምን አይነን ጨፈንካ አንድ በሁለተኛ ደረጃ በዚህ ዘመን እንደዚህ አይነት ፈሪው እንዳለ እንዴ እውነቴን እኮ ነው እንዴ እሱ ማለት ነው እኔ እንደዚህ ወንዶች እንደዚህ ተሆናላችሁ እንዴ ልጁ ለሳይድ ሽብላ ቀለበት ልታስርለት ሽብላ እንደ ሴት እያለቀሰ ቤዛ እያለከተለ አንተ አትተዋትም እንዴ በሞላ ሴት ሲፈጠር እንደዚህ አይነት ትዳር ይሆናል ብታገባት እሺ ብትልክ ሲፈጠር ማለት ነው እልክ ዞት ወንዶች በነገራችን እልከኞች ናቸው የጣሏትን ነገር ሰው ሲያነሳባቸው አይወዱም አይ ሁሉም አይደለም እና ለዛ ይሆናል እንጂ አሁን እውነት ማለት ነው እውነት ሳይድን ፈልገው ይሄ ልጅ ቢያገባት ሰርጉ ሳያልቅ ሰርጉ ገና ሰርጉ ግማሽ ላይ ነው የሚፋቱት አይንሽን ማየት ማልፈልግም ይላል ሌላ ሴት ላይ ፍቅር አንቺ እኔ ሳይድን ያየችው እቺም አብራ ደግናት ብቻ እንዳትሉኝ እንደው እቺም አብራ ደግናት የናዩና የነሳይድ አብራ ደግናት እቺ መቼም አብራ ደግለቱን አትችልም እውነት እንግዲህ ልጅቷ ቆንጆ ናት እንዴውስ አይንሽ ያበራል እንደ በረዶ ጥርስሽ ያበራል እንደ ምናምን ይያላት ነው ሳይድም እኔ በቃ ሳይድ በነገራችን ሴቶች ምላሳሙ እንዲወዳሉና ሳይድ ደግሞ በማወራት በማሳመን አንደኛ ነው እና በዛ ይመስለኛል ሴቶች ሳይድ ፍቅር የሚይዛቸው ወይ ደግሞ አለው ይኖረዋል ሊሆንም ይችላል ማለት ነው እና ለማንኛውም እንደፍጠርጥራችሁ እንግዲህ ልጆች አባት እንግዲህ በቃ ተወዳጅ ስለሆንክ ደስ ብሎኛል ነገ ለልጆች እንዲስብስብ አድርጌ አባታችሁ አተራማሽ ነበረ የማይወደው ሴት የለም በቃ ያችንም በቃ ያችም ስትወደው ያችም ትዳሯን ስትፈታ ያችም ፍቅረኛዋን ስትፈታ በቃ አንዱ መርዝ ተጠጣለት አንዱ በረኪና ተጠጣለት ምናምን በጣም የሚወደድ አባት ነው ያላችሁ ልጆች ናቸው ለካን ያለኝ እና እንደዚህ አይነት አባት አላችሁ ምናምን ብዬ አወራለሁ እኛም ከእናቶቻችን አንዳንድ ነገር እንደምንሰማው ማለት ነው እና ለማንኛውም እውነት ለመናገር ከሆነ ዛሬ እኔ ጀምቅ ስራቱን አጥቷል ማለት ነው ለማንኛውም ቤዛ አግብ አሁንችም ሳይድ ራሱ አለ አሁንችም በረኪና ጠጥታ ወይ መርዝ ጠጥታ ያይጠመርዝ ይሄን እሷ ያይጠመርዝ ጠጣውነት አይደበር አሁን ኩለረክሱ አሁን አያን ለሷ አያን በረኪና ቢያውጥቼ ለዚህም ደግሞ ቤዛ በረኪና ደስ አይልምና ቤዛ የአይጥ መርዝ ደስ ይላል እና በአይጥ መርዝ ቀይሩት በእናታችሁ አይጥ መርዝ ትጠጣ እሺ ወይ ደግሞ ሌላ ምን አለ ወይ ደግሞ ለአርጎ ትጠጣ ለአርጎም በጣም መጥፎ ነው አሉ ከልጆች አርቄ ስለሚሉኝ ነው ማለት ነውና ለአርጎ ትጠጣ ደፍቃ ምናምን ነገር ይሄ በጣም እንዴ እኔ አዩዬ እኔ እውነቱን ልንገርሽ ልጅቷ ሲያወት መልካም ነገር ናት እንዳይጠለፍብሽ ባርሽ ቁጭ አድርጊው እኔ እውነቴን ነው አጣና ያጂና ማለት ነው ወላሂ አጣና ያዘሽ አንተ ምን ቤት ነክ አንተ ማን ነክ ለሰው ፍቅር አስተማሪ የሆንከው አንተ ምን ስለሆንክ ነው ለሱ ሳያገባት ለምን አይቀርም በመጀመሪያ ደረጃ ተንበርክኮ ማሳየትን ምን አመጣው እሺ ተንበረከክ እንበል በይ አይንህን ለምን ጨፈንክ በይ ይችን አጋጣሚ ተጠቅመክ ያው አንቺ የሰራሽውን ፋውል ስለምታቂ በዛ በራስሽ ፋውል ቤዛ እንዳትመጣብሽ በይ ከፈለሽ ደግሞ ዳሪ ጓደኛ ስለሆንሽ ለራስሽ አዝኛ እሷ እንደኔ ጠፍታ አገር ለአገር አታሰድሽም አንቺ ነው የምታጠፋሽ ታስተውቃለሽ ልጅቷ ደግሞ አይለኛ ነገር ናት እሺ አንቺ አዩ ያገኘሽውን በጥፊ ስትይ ምላሳም ስለሆንሽ አብሮ አደግሽ ስለሆንሽ ጸባይሽን በደንብ ስለምታውቅ እንዴት አርጋ ካንቺ ጋር መኖር እንዳለባትና እንዴት አርጋ እንዲ እንደምገለብጥሽ ስለምታውቅ ተጠንቀቂ እውነቴን ነው ተጠንቀቂ ልጁን እንኳን ተውታ ይረባም የሆነ ጅላጅል ነገር ይሄ ወንድ ጅል ያስጠላል ነው ወንድ ልጅ ቆፍጣን ሲል ነው ተከታዎች ተው ሲፈጠር ገንዘብ ያለ ሴት አትሆናችሁም አዩዬ አሳዘንሽኝ አሁን ደግሞ ዛሬ ነገ አሁን
ቤዛን የጥም መርዝ አጠጣት፣ አርጎማ አጠጣት፣ ምንም አጠጣት እንደምንም ብሎ እንደምንም ተሰቃይቶ ካገባት በኋላ ማለት ነው ነገ ሶስተኛዋ ትመጣብሻለች። በቃ ያችን ደግሞ እንደምንም ብሎ ካገባ በኋላ አራተኛ ይደግምብሻል። ወይ ምን ታሳዘንሽኝ አንቺ አሁን በእኔ መሄድ ርር ብግን ሱመያ እያልሽ የበለጠ ከጎንሽ መጥቶ ብግን የሚያደርግሽ ለዛውም በገንዛ ጓደኛሽ ወይችን ነገር ወይ ጉረቤት ያደርጓታል ወይ አብሮ አደግናት ይላሉ። አላህ አለም እኔ ያገባኝም ማለት ነው። በተረፈ እንግዲህ ማለት ነው እንግዲህ ወንዶች በዚህ ትምህርት ወሰዱ። ጓደኛ ነው ብላችሁ ስለ ሴት ምላሳም ነው ዕውቀት አለው ስለ ሴት ፍቅር ያውቃል ብላችሁ እናና ተንበርክካ አሳየን አትበሉት እንዴ። ከቤቱ ሄዳችሁ ንገረን በሉት ከፈለጋችሁ። ወይ ደግሞ ምን አስፈራችሁ? ሴት ልጅ በነገራችን ላይ የሚወዳትን ሳይሆን የምትወደውን መከተል ነው። ግን ለትክክለኛው ለሴት ልጅ ትዳር የሚሆነው ማለት ነው እሱ የሚወዳትን አግብታ መኖር ነው። ወላሂ እሱ የሚወዳትን እሷ ሳትወደው እሱ የሚወዳት እሷ ወደው እሱ የማይወዳት ከሆነ በቃ እንዳሻንጉሊት ነው በቃ የሚጫወትባት። በቃ ከዛ ሴት ልጅ ምንድናት? ለአንዱ ህልሙ ናት፣ ለአንዱ ደግሞ እንዳሻንጉሊት የሚያንቀሳቅሳት አሻንጉሊቱ ናት። አሻንጉሊቱ ነው እንደፈለገች ነይ አንቺ ነይ ሲላት ትመጣለች፣ ሂጂ ሲላት ትሄዳለች፣ ቁጭ በይ ሲላት ቁጭ ትላለች፣ እየረገጠ ቢያኖራት ትኖራለች። ከዛ ደግሞ ልጅ ይመጣል አይደለ? እሷ ስለምትወደው ችላ በቃ የፍቅሯን ችላ ትኖርና ልጅ ይመጣል። ልጅ ሲመጣ ደግሞ እንዴ አንቺ ለምንድን ነው እንደዚህ ሆነሽ የምትለው? ልጆችን ብዬ እኮ ነው እንጂ እኔ የማልፈልገውም ትላለች። ይሄ መሸወጃ ነው ለራስ ሴቶች ለምን ራሳችን መታለለው ነው። ግን በነገራችን ፍቅር ወላሂ ፍቅር ያልቃል። ፍቅር ሲያልቅ ደግሞ ማለት ነው ያንን በጣም የምትወዱትን ሰው ምንም ነገር ጥፋቱ የፈለገውን ሲያጠፋ ምንም ነገር ቢያጠፋ አጥፍቷል ቢላችሁ የማትሰሙትን መስማት የማትፈልጉትን ያንን ሰው የጠላችሁት ጊዜ ለማየት ያስጠላችኋል። ወላሂ ምንም ቢሆን ምንም አይመስላችሁም። የፈለገ ነገር ፍርፍር ቢል ምንም አይመስል በቃ ፍቅራችሁ ይወጣላ። ግን ያ ፍቅር የሚወጣላችሁ ከዘገየ በኋላ ነው። ከዘገየ በኋላ ደግሞ የገነባችሁትን ማፍረስ በጣም ይቸግራል። በዛም እንደዛ እንዳይሆንብሽ እሺ። እኔ ቆንጆ ሳትገነብዩ በፊት አፍርሹ። አሁን አይቸግርሽም ለማፍረስ ማለት ነው። በኋላ ግን ይቸግርሻል። አሁን ሰይድን የወደድሽው መስሎሽ ትገቢያለሽ። ከዛ ከሚስቶቹ ጋር ስትንጨጭ አንቺም ከኛ ግሩፕ ትገቢና እኔም ነገ ባንቺ ወጥቼ ያው ገና ሳገቢበት ሪአክሽን ሰራውብሽ። ሪአክሽን እኔ እንኳን ከሪአክሽን አልወጣም። እኔ ከናንተ ጋር እዛ አልበሳበስም። መጥቼ እዛው ተበሳበሱ። እኔ ቁጭ ብዬ ቢዝነስ እዚህ ጋር እኔ ሱቅ ባሉበት እኔ ሱቅ ነው ሱቅ ከፍቻለሁ ማለት ነው። እና በሱመያይቱ ላይ የመጣው ወሬ ነው ቀባጥራለሁ፣ እንደዚህ ቀባጥራለሁ በዩቲዩብ ላይ እንጂ እዛ እናንተ ጋር መጥቼ አልቀባጥርም ማለት ነው። ከዛ ስትንጫጭ ያስጠላሽና በዛው ብለህ ደግሞ አንድ ልጅ ዱብ ካረግሽ ልጅን ለማን አድርጊ አሁን ላዩ ብሰጣት አዩዛ ትደፋዋለች፣ ለሱመያ ብሰጣት ደግሞ እንደው የሆነ ነገር ብታረግብኝ ብለሽ እያሰብሽ እዛው እየተደፋሽ ትኖሪያለሽ። ለማንኛውም አዩዬ ሰይድ ማፋጠጥ እንዳትረሺ። ይልሽ የኔ መልእክት ነው። ይልሽ አደራ አፋጩ በእናትሽ በቃ ማለት አፋጩ። እኔ እዛ በሆነ አሁን የምጠይቀው ጥያቄ ማን ተንበርከካለክ? ከተንበረከክ እንኳን አይንህን ማን ጨፍናለክ? እንዴ እሱ ሻሮክ ነው እንዴ? ሻሮክ ሀነክ እንዴ? የህንድ ፊልም አሰልጣኝ እኮ ነው የመሰለኝ ተንበርክኮ የሚያወራው ወሬ እና ምናምን። ከዛ የልጅቷ አመጣጥ እንዴ ፕራንክ ነው ወይስ የእውነት ነው እስከምል ቪዲዮውን ደጋግሜ ነው ያየሁት። የእውነት ነው ወይስ ልጆቹ ፕራንክ ሊሰሩት አስበው ነው እንዳለ ሰይድ ተንበረከከ። ሰይድ አዩን ፕራንክ ሊያረጋት ፈልጎ ነው ቢል በመጨረሻው አዩና ፕራንክ ነው ማላል። ልክ ነው የመን የአዩን ቪዲዮ ሳየው እንደዛ ነበር ግራ የገባኝ። ልክ እንደዛ ነው አሁን ግራ ያጋቡኝ ማለት ነው። እና ለማንኛውም ግን እኔ በደና ጊዜ አምልጫለሁ። እንኳንም አልመጣው እንኳንም አልተገናኘው። ተገናኝቼ ቢሆን ምን ነበር የሚለኝ እንዴ ለፍቅረኛዋ ሳሳይ በቃ ወደደች ምን ላርጋትችም ደግሞ ራሷን ልታጠፋ ነው በቃ ምን ላርግ። ራሷን ካጠፋች ደግሞ እኔ በሰው መግደል በሰው ነፍስ ልያዝ ይችላል ምናምን። ልክ አዩን እንዳለ ልታሰሩላ ይችላል እድሜ ልክ ምናምን እኮ ነው ያለኝ። ግን ሳጣራ አይደለም አሉ ችግር ሰይድ አይያዝም። ምክንያቱም ራሷን ያጠፋችው ከወንጀሉ ምንም አይነት ተሳታፊ አይደለም። ለዛ ግን ለማንኛውም አሁን ያለፈው አልፏል አልካሰስም ማለት ነው። ግን አዩዬ እንግዲህ እኔ ምንም አልላችሁም። ያሳዘንሽኝ ነው ታሳዘንሽኝ። አይዞሽ። ለማንኛውም እንግዲህ የዛሬ ቪዲዮ የዛሬ ሪአክሽን ይሄንን ይመስላል።
እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።